ጥምቀት ያልሆነ ቀሚስ ይበጣጠስ። አልሐምዱሊላህ ታቦታችን እንደዚህ አይነት እሴትና ባህል ያለን ህዝቦች ስለሆነ እንኳን ደስ ያላችሁ ልትኮሩ ይገባል። ሌላ ዓለም የሌለው በእኛ በኢትዮጵያውያን ብቻ የሚገለጽ ብዝሃነት ቤታችን ጌታችን የሆነ ብዝሃነትን በማስተናገድ ደግሞ ምሳሌ የምንሆን ለዘመናት የነበረውን ችግር ቀርፈን ለሁላችን የምትመች ከሁላችን የሆነች ሀገርን ለመገንባት በምናደርገው ጥረት ውስጥ እናንተ የምታደርጉት ተሳትፎ በጣም ታላቅ ነው። What a fan!